ይሄ ታሪክ የሆነው በህንድ ሀገር ውስጥ ነው። አንድ ሰው በአንድ ከተማ ውስጥ እያለፈ እያለ የዝሆኖች ማሳደጊያ ማቆያና ማሰልጠኛ አካባቢ ሄድና በጣም ትልልቅ ዝሆኖች አንድ እግራቸውን በትንሽ ገመድ ታስረው ሳይንቀሳቀሱ በማየቱ በጣም ተገርሞ እነዚህን የሚያካክሉ ትልልቅ እንስሳት እንዴት ነው በዚህ ገመድ ሊታሰሩ የቻሉት ብሎ እየተገረመ አንዱን አሰልጣኝ መንገድ ላይ ያገኝና ይጠይቀዋል። እንዴት ነው እነኝን የሚያካክሉ ትልልቅ ዝሆኖች በዚህ ገመድ የምታስሩት ሲለው ምን አለው? ሚስጥሩ ቀላል ነው። እነዚህ ዝሆኖች ዛሬ አይደለም የሰለጠኑት፣ ገና በልጅነታቸው ነው ይህን የምናደርገው። ይሄ ገመድ ልጅ ሆነው ያስራቸዋል። ይህን በጥሰው መሄድ አይችሉም በጣም በትንሽነታቸው ስለሆነ እና ይህንን ገመድ ለመበጠስ ብዙ ጊዜ ሞክረው ፌል ያደርጋሉ ወይም ደግሞ አይችሉም። ከዛ በኋላ ገመዱን ሊበጥሱ እንደማይችሉ አእምሯቸው ውስጥ ወይም ደግሞ ልቦናቸው ውስጥ ያምናሉ። ከዛ በኋላ ይሄ ገመድ ትልቅ ከሆኑም በኋላ እንደሚበጥሱት አያምኑም። ስለዚህ በዚህ ገመድ በማሰር ትልቁንም ዝሆን ትንሾቹንም ማሰር ይቻላል ሲለው በጣም እየተገረመ ይሄዳል። ደግሞ አንድ የተሞከረ ኤክስፐሪመንት አለ እና ይሄ ኤክስፐሪመንት ምንድን ነው? ውሻውን ያስሩትና በአጠር ባለ ገመድ ምግብ ይቀርብለታል። ውሃ ገመዱን ስቦ ውሃው ጋር አይደርስም። ልክ ውሃው ጋር ወይም ምግቡ ጋር ሊደርስ ሲል ያቅተዋል እና ለረጅም ጊዜ ምግብ እያቀረቡለት ምግቡ መድረስ አይችልም። በኋላ ይጮሃል፣ ይሞክራል፣ መጨረሻ ላይ ተስፋ ይቆርጣል። ከዛ በኋላ ምግቡና ውሃውን አቅርበውለት ገመዱን ፈቱት ከኋላ እና ያውሻ ከዛ በኋላ አልሞከረም። ገመዱ ተፈቷል፣ ግን ውስጡ የሚያምነው ገመዱ እንደታሰረ ነው። ስለዚህ በዛ ሁኔታ ምግቡንም ውሃውንም ሳይበላ ምግቡ ቀርቦለት ውሃውን ቀርቦ ብድግ ብሎ 1 ሜትር ማትሜድ ቦታ ሄዶ መብላት ሲችል በረሃ ሊሞት ችሏል። እና ስለዚህ ገመዱ ያለው አንገቱ ላይ ያለው ገመድ ሳይሆን አእምሮ ውስጥ ያለው ገመድ ህይወቱን እንዳሳጣው ይታወቃል በዚህ ኤክስፐሪመንት። ሌላ እንግዲህ በገጠር በሀገራችንም ውስጥ ፈረሶችን፣ አህዮችን፣ የተለያዩ የቤት እንስሳቶችን ይህን ማድረግ የተለመደ ነው። በልጅነታቸው እንደዛ ይገሯቸውና ከዛ በኋላ በጣም ትንሽ ነገር ላይ እንኳን አሰር አድርገዋቸው ይሄዳሉ። ምንም አይንቀሳቀሱም። እዚህ ስዕሎቹም ላይ እያወራው ያሳዩዋችሁ ላይ ፈረስ ላይ ዝሆን ላይ የተለያዩ ነገሮች ላይ ይሄ ይደረጋል። እና እነዚህ ታሪኮች እንግዲህ በጣም ከፍተኛ የሆነ አፕሊኬሽን አላቸው። ወደ እኛም ስንመጣ ባህል አካባቢ፣ ልማድ አካባቢ በተለይ በልጅነታችን የለመድናቸው የተነገሩን ነገሮች በምናምናቸው በትልልቅ ሰዎች፣ በወላጆች፣ በአስተማሪዎች በአጠቃላይ ሲባል የሰማናቸው ነገሮች ከፍተኛ የሆነ ጫና ይፈጥሩብናል። ለረጅም ጊዜ የሰው ልጅ 2 ሰዓት ባልሞላ ጊዜ ውስጥ ማራቶንን ሊሮጥ አይችልም። ፊዚዮሎጂካሊ ወይም ደግሞ ከሰው አፈጣጠር ውጪ ነው። በቃ ከ2 ሰዓት በላይ ይፈጅበታል የሚል እምነት ነበረ። በአንድ ወቅት እንግዲህ ብዙዎቻችሁ ታውቁ ይሆናል ኦስትሪያ ቬና ውስጥ ይሄንን ነገር ለመስበር ብዙ ምርጥ የዓለም ሯጮች ተሰብስበው አንድ የኬንያዊ ሯጭ ተመርጦ እሱ 5 ኪሎ ሜትር እያጀቡት በቬና ከተማ ውስጥ ሆል የቬና ሰዎች ወጥተው እያጨበጨቡለት ያንን ሩጫችን 2 ሰዓት ለመስበር ማለት ነው። ያችን የ2 ሰዓት ጊዜ ለመስበር ከተደረገ በኋላ እንደተባለው ከ2 ሰዓት በታች መግባት ችሏል። ሌሎቹ ሯጮች እንግዲህ ያደረጉት ምንድን ነው? እነሱም አንችልም ብለው ያመኑትን ነገር ይቻላል የሚለውን ለማሳመን ይህንን ኪሾጊ ይባላል ሯጩ፣ የእሱን መግባት የኔ መግባት ነው ብለው ውድድር ሳይሆን ትብብር ባለበት ሩጫ ሁሉም 5 ኪሎ ሜትር ያስሮጡትና ደግሞ ያርፋሉ። ሌሎች ይመጣሉ፣ ያርፋሉ። እዚህ አጭር ቪዲዮ ላሳያችሁ ሞክሬያለሁ። ሙሉ ማይከፈለጋችሁ ታች ተወላችኋለሁ። እንግዲህ የሰው ልጅ ያንን 2 ሰዓት ሰበረ ማለት ነው። ከዚህ በኋላ ብዙ ሯጮች ያንን ከ2 ሰዓት ያነሰ ሪከርድ ሊሰብሩ እንደሚችሉ በጣም የታወቀ ነው። እንደዚህ አይነት ታሪኮች ብዙ አሉ። አሁን ዋናው ነገር እኛ እንደ ሀገር፣ እንደ ባህል፣ እንደ ግለሰብ፣ እንደ ወንድ፣ እንደ ሴት በተለያዩ ሙያዎች ውስጥ አይቻልም ተብለው የተከለከልናቸው እንደማንችል ያመናቸው ነገሮች አሉና ዛሬ እንግዲህ ቻሌንጅ ማድረጋቸው በዚህ በጥበብ ሀሳብ እነዚህን ገመዶች ፈልገን እንደ ውሻው ሳይገሉን እንደ ዝሆኖቹ ያን ሁሉ ትልቅ ጉልበት ይዘን ሳያስሩን የምንጥስበት መንገድ መፍጠር አለብን። አንደኛው እንግዲህ በዚህ በሩጫው ላይ እንዳየነው በትብብርና በንግግር አብረን በመሆን አንዱ የሌላውን ፍርሃት በማሸነፍ ነው። ብዙ ጊዜ በጣም አቢዩዚቭ ሪሌሽንሽፕ ውስጥ ያሉ ወይም ደግሞ በጣም ስቃይ ግንኙነት በትዳር የሚሆን በተለያየ ነገር ውስጥ ያሉ ሰዎች እነዚህ ስቃይ የሚያደርሱ ሰዎች አቢዩዝ የሚፈጥሩ ሰዎች አንዱ አቢዩዝ የሚያደርጉትን ሰው ለማሳመን ከፍተኛ ጥረት አድርገው የሚሳካላቸው ምንድን ነው? ከዛ ከወጡ ህይወታቸው ተስፋ እንደሌለው ማንም እንደማያምናቸው የተለያየ ነገር ውስጥ ወጥመድ ውስጥ ስለሚገቡ እነዚህ ሰዎች በፍርሃት ነው የሚኖሩት። በነገራችን ላይ የዚህ ሁሉ መሰረቱ መጨረሻ ላይ አልችልም የሚል ፍርሃቻ ነው። ፍርሃትን ደግሞ በድፍረት ነው የምናሸንፈው።